ወር ውስጥ 100,000 ብር እየሰራን ነው አብረን እንስራ ብለን ቪዲዮ ሰርተንላችሁ ነበር። እንዴት ናችሁ የሀውቱ ቲዩብ ቤተሰቦች? ዛሬ በአስገራሚ ቪዲዮ ተመልሰናል። ቤተሰብ የሆናችሁ ሼር እና ላይክ እያደረጋችሁ፣ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ተከታተሉን። ወደ ቪዲዮ ቪአይፒውን እንዴት እንገዛለን ለሚለው ጥያቄ እዚህ ጋር በቀጥታ 3 ሰረዟን ነክተን እንገባለን። አሁን በቦክስ ማሳያችሁን ነክታችሁ ትገባላችሁ ወደ ውስጥ። 3 ሰረዟ ማለት ይቺ ነች። ይቺን ከነካን በኋላ ወደ ውስጥ እንገባለን ማለት ነው። ወደ ውስጥ ከገባን በኋላ ይህን አይነት ኢሜጅ እናገኛለን። እዚህ ጋር ቪአይፒ የምትል አለች በቦክስ ማሳያችሁ ማለት ነው። አሁን በ4 ማዕዘን ሼፕ ማሳያችሁ ቪአይፒ የምትል አይከን አለች። እሷን ነክተን ወደ ውስጥ እንገባለን። እሷን ነክተን ወደ ውስጥ ስንገባ ትንሽ ሎድ ካረገ በኋላ ይህን አይነት ኢሜጅ እናገኛለን። ስለዚህ አሁን እኛ የምናወራው ዛሬ ስለ ኖርማል ቪአይፒ ነው። ማለትም በ95,000 ኮይን ገዝተነው ስለምንጠቀመው ቪአይፒ ነው የምናወራው። ባይ ዘ ዌይ 4 አይነት ቪአይፒዎች አሉ። አንደኛው ኖርማል ቪአይፒ፣ ሁለተኛው ሱፐር ቪአይፒ፣ ዳይመንድ ቪአይፒ እያለ ብዙ እና አሪፍ ገቢ የምናገኝባቸው ቪአይፒዎች ነው ያሉ። ዛሬ የምናወራው በእርግጥ ስለ ኖርማል ቪአይፒ ነው። ማለትም 95,000 ኮይን ስለምንገዛበት። እዚህ ጋር 95,000 ኮይን ይታያችሁ ከሆነ ኢንቨስት አድርገን የምንገዛው ማለት ነው። እሱን እንዴት ነው የምንገዛው? ቀስት አሳያችኋለሁ። ኦፕን ኖርማል ቪአይፒ የምትላለች እሷን እንጫናታለን አንዴ ማለት ነው። በቀስት እንደማሳያችሁ ኦፕን ኖርማል ቪአይፒ ብሉ ነች። እሷን ስንነካት ወደ ውስጥ ያስገባናል። ማለትም ስፔንድ አርጉ 95,000 ኮይን ስፔንድ ካደረጋችሁ ኖርማል ቪአይፒ ጆይን ታረጋላችሁ የሚል ነገር ጽሁፍ አለ እዚህ ጋር እንደሚታያችሁ ማለት ነው። ስለዚህ ይቺን ኮንፊርም ካልናት ማለትም እዚች ጋር ካንስል እና ኮንፊርም የሚል አለ። ኮንፊርም ካልነው ኦልሬዲ ገዛ ነው ማለት ነው። ኮይናችን ጋር 95,000 ኮይን ካለ ይገዛልናል። ከሌለ ግን ኢንሰፊሸንት ይለናል። እንደዚህ እንገዛዋለን። ስለዚህ አሁን ይሄን ቪአይፒ ከገዛም በኋላ ምን አገልግሎቶች ነው የምንገለገለው ካላችሁኝ፣ መጀመሪያ እንዳልኳችሁ 3,500 ሁሌም ከምሽቱ 1 ሰዓት በኢትዮጵያን አቆጣጠር ሪሲቭ እናደርጋለን። ከዛ ውጪ ላይፍ ሎት ታግ የሚባል አለ፣ እሱን እንጠቀማለን። ፕላትፎርም ስፒከር አለ፣ እሱን እንገለገላለን። ከዛ በተጨማሪ በዋናነት የሚያገለግለው ቪአይፒ ፋየርወርክ የሚባል ለመስራት ነው። ፋየርወርክ ምንድን ነው ካላችሁኝ፣ አንድ ሰው ድግስ ደግሶ ቤቱ ድግስ አዘጋጅቶ ሰው እንዲመጣለት ብዙ ሰው እንዲሰበሰብለት ሲፈልግ የሚጠራው ማስታወቂያ ነው። ያ ማስታወቂያ ፋየርወርክ ይባላል። እሱን ነክታችሁ ስትሄዱ እዛ ድግስ ቤት ያደርሳችኋል። እዛ ቤት ለ1 ደቂቃ ትቆያላችሁ። አሁን ሲመጣ እሱን ነክተን እንዴት እንደምንሄድ አሳያችኋለሁ። እስከዛ ግን እስኪመጣ ያሉትን ሁኔታዎች ላስረዳችሁ። ቪአይፒ ተጠርቶ የተጠራበት ቤት ከገባችሁ በኋላ ለ1 ደቂቃ ትቆያላችሁ። እዛ ጋር ከቆያችሁ በኋላ ርችት የሚመስል ፍንድትድት ይላል። እሱ ከፈነዳ በኋላ የሚሰጣችሁን ኮይን ይዛችሁ ትመለሳላችሁ ወደ ነበራችሁበት ቤት። ስንት ሊሰጣችሁ ይችላል? ሚኒመም 50 ከማክሲመም ደግሞ 100 እና 200 ሊሰጣችሁ ይችላል። ይቺ በየሰከንዱ የምትሰበስባት ነች። ከቪአይፒ በቀን ውስጥ ሚኒመም 3,000 ሚኒመም 10,000 ኮይን ትሰበስባላችሁ። 10,000 ኮይን በ30 ቀን ስታባዙት 300,000 ኮይን አገኛችሁ ማለት ነው። እንደገና ደግሞ ፕላትፎርሙ በየቀኑ 3,500 ሪዋርድ ይሰጣችኋል። እሱን ደግሞ በ30 ቀን ስታባዙት 105,000 ኮይን። አጠቃላይ ይህን ቪአይፒ ከሆናችሁ በኋላ ኮይን በወር ውስጥ የምትሰበስቡት 405,000 ኮይን ነው። እናንተ ግን ይሄ ቪአይፒ የምትገዙት በ95,000 ኮይን ነው። ያ ማለት በጣም ትርፍ አለው። ኦልሞስት ወደ 300,000 እና ከዛ በላይ ትርፍ አለ። ይሄ እንደውም ሚኒመም ነው፣ ሚኒመም የምታገኙት ኮይን ነው። ስለዚህ ይሄ ቪአይፒ በጣም ወሳኝና አሪፍ ነው። እሺ ቪአይፒው ስለመጣ ማነው ፋየርወርኩ ስለመጣ እሱን እንዴት ነክተን እንደምንሄድ አሳያችኋለሁ። ፋየርወርክ ማለት እዚህ ጋር በቦክስ ያሳየኋችሁ አሁንም ማሳያችሁ ቀስት ነው በሰማያዊ ፋየርወርክ ዊል ጎ ኦፍ የሚል ቦክስ ነው። እሱን ነክተን እንሄዳለን። እዚህ ጋር እንደማሳያችሁ
ይሄ ማለት ነው ቦክስ ውስጥ የምታዩት ይሄ ነው ማስታወቂያው። ይሄን ማስታወቂያ ነክተን እንሄዳለን ማለት ነው። ሰው ቤት ነው የሚወስድን። እሺ ከዚህ በኋላ ገብተናል። እንደምታዩት በጣም ብዙ ሰው ተሰብስቧል። ኦልሬዲ እኛ ዘግይተናል። ባይዞ ፋየርወርክ ሲመጣ ወዲያውኑ መሄድ አለባችሁ ቶሎ ለመድረስ ማለት ነው። ከዛ እዚህ ጋር 2000 እና ከዛ በላይ ሰው ገብቷል የሚታያችሁ ከሆነ በቦክስ እንደማስቀምጥላችሁ። ይሄ ሁሉ ሰው ድግስ የተጠራው ነው። ኮይን ይዞ የሚወጣ ነው። ቪአይፒ ነው አብዛኛው። ስለዚህ እዚህ ቤት ለ1 ደቂቃ እንቆይና የሚሰጠንን ኮይን 50ም ሰጠን 60ም ሰጠን 70ም ሰጠን 100ም ሰጠን ይዘን እንመለሳለን። ይሄን የሚሆነው ደግሞ ከ1 ደቂቃ በኋላ ነው። ርችት የሚመስል ነገር ይፈነዳል። አንዳንዴ ኔትወርክ ከያዛችሁ ደግሞ ርችቱ ላይፈነዳም ይችላል። በእርግጠኝነት ግን ቪአይፒ ከሆናችሁ ኮይን ሳትይዙ አትመለሱም። ይህ ፋየርወርክ በየሰከንዶቹ ይለቀቃል። በየሰከንዶቹ ሲመጣ እየነካችሁ ስትሄዱ በ24 ሰዓት ውስጥ እንዳልኳችሁ ሚኒመም 10,000 ማክሲመም 15,000 እና ከዛ በላይ መሰብሰብ ትችላላችሁ። ይሄ ኮይን ደግሞ ለምን ይጠቅማችኋል? ኤክስቼንጅ ብታረጉት ሌቭላችሁን ያሳድግላችኋል። ኤጀንት ሌቭላችሁን ያሳድጋል። አይ ገንዘቡን እፈልጋለሁ ካላችሁ ደግሞ 100,000 ማለት 1700 የኢትዮጵያ ብር ነው። ይሄው እንደሚታያችሁ ርችቱ ፈነዳ ማለት ነው። ኦልሬዲ መመለስ እንችላለን ወደ ነበርንበት ባክ ብለን እንመለሳለን። እንዴት ነው ባክ ብለን ከዚህ የምንወጣው ካላችሁኝ እዚህ ጋር ኤክስ ምልክት አለች። በቀስት እንደማሳያችሁ ኤክስ አለች። እሷን ነክተን እንመለሳለን ወደ ነበርንበት። ከዛ በአጋጣሚ እዛው ፋየርወርኩ ላይ እንዳለንም ካገኘን ሌላ ፋየርወርክ እዛው ተከትለን መሄድ እንችላለን። ካላገኘን ትመለሳላችሁ። እዚህም ጋር ድጋሚ ስታገኙ ፋየርወርክ ሲመጣ እየተከተላችሁ ትሄዳላችሁ። ቀኑን ሙሉ ይሄ ይሆናል ስራችሁ ማለት ነው። ይሄ ደግሞ ማለት ቀላል አይደለም። በወር ውስጥ በጣም ብዙ ኮይኖቹ መሰብሰብ ትችላላችሁ። ቅድም እንደነገርኳችሁ ሚኒመም እንኳ 400 500 ሺህ ብትሰበስቡ ብታባዙት ማለትም በጊዜው ባለው ሂሳብ ማለትም 100,000 1700 ብር ነው አሁን ላይ እየሸጥን ያለ ነው። 100,000 1700 ሆነ ማለት 400,000 ሚኒመም ቢኖራችሁ ወደ 6,000 7,000 ብር ከፋየርወርክ ብቻ ትሰበስባላችሁ። ሌሎችም ኮይን መሰብሰቢያ ሜተዶች እንደገና ደግሞ ገንዘብ መስሪያ ሜተዶች አሉ። እነሱንም ዲቴል አወራችኋለሁኝ፣ አስረዳችኋለሁ። ሌላ የምትፈልጉት ነገር ካለ ኮመንት ሰክሽን ላይ ገብታችሁ ጻፉልን። ቤተሰብ የሆናችሁ ሼር ላይ እያደረጋችሁ ለጓደኞቻችሁም ሊጠቅም ስለሚችል አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ። ሌሎችን ቪዲዮዎች እንሰራላችኋለን። አብራችሁን ስለቆያችሁ በጣም እናመሰግናለን። በመጨረሻ የምላችሁ ነገር ቢኖር ፖፖ ፕላትፎርምን በደንብ ስሩት ከልባችሁ። እንደገና ደግሞ የኛ ቲም ሆናችሁ መስራት የምትፈልጉ ደግሞ አይዲ 28801769 ነው። ሰርች አድርጋችሁ ሀይ ብትሉን አለን፣ ከጎናችሁ እንሆናለን፣ አብረን እንሰራለን። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ